በላይ በጣም ደስ ብሎኛል እጅግ በጣም ደስ ብሎኛል። እንደዚህ ሆኜ ቪዲዮ መቅረጽ አልፈለኩም ነበር ግን በቃ አልቻልኩም። ስሜቴን ለማን ነው የምገልጸው? በዚህ ሰዓት ሄጄ ልጩህ የት ሄጄ ልጩህ ከማን ጋር ልጩህ? ወይኔ እየተሰማኝ እኔ ብቸኝነት እየተሰማኝ ነው ማርያምን። እንኳን ደስ አላችሁ እንኳን ደስ አለን። Yes, Kale. Arsenal win the league, boy. It's 22 years we wait, but now, in the 22 years we wait, yesterday we win it. Yesterday we win the league. Wow, we wish you was here to celebrate it with us. Trust me. That's a lot of pain when we wait and we get the league. And we finally have the league, yo. Come on now. Talk about family, family's all that we got. Everything I went through, you were standing there by my side. And now you gon' be with me for the last. You are the champion. Free band, turn shit up again. Whatever gonna take to get a liberal as I can. Cutting ties with all my friends. Thank you. I love you. Good night. በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አልወድም። በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም። አለፈልን አለፈልን። እንኳን ደስ አላችሁ። እሺ እንደውላ ይቅርታ ይነረም ቪዲዮ ራሱ መስራት አልቻልኩምና በመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ሁንዳ ደንደሱኮ ያ በረፈካቱ ነረጋሲፍ ባሃ ከነከኬ ሄንጅርቶ ረባና ፊሲኡሜ ሰላምታ ባብጁ ኪራይ ሲዘፍኑብሽ በይፋ በነገር ባሽሙራቸው እትያንገትሽ ሲደፋ ያየጠበቅኩት ፍቅሬ ይኸው መታበያቸው ይዟት በረረ። ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። እንደ በታደል ሆኖ ግን አየሁት ታውቂያለሽ። ኳስ እንደዛ በመሸም ሳምንት ጠብቆ በማየት ግን ሄዶ ደግሞ ዋንጫ እንደዚህ ድል አደረገ። እኔ የአርሰናል ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማወራው። እንዴት ሄሪዮን እንዲህ አይደለም ብዬ እኮ ከራከራለሁ። ሮማ መንበርሲ እኮ እንደዚህ አይደለም። ይሄ ራስን እዛ ውስጥ ማስገባት ነው፣ የዛ ታሪክ አካል ማድረግ ነው እና በጣም ደስ ይላል። እንኳን ደስ ያለው። እንኳን አብሮ ደስ አለን።
አርሰናል ዋንጫ እንዳይበላ በህብረት የቋጠራችሁ ተሰብስባችሁ በህብረት ጸበል ሂዱ። ዋንጫ የለፋ እንጂ የቋጠረ አይበላም። አርሰናል ዋንጫ ስለማይበላ ብላችሁ ለደጋፊ ወተት ያዘጋጃችሁ ጠጡት ራሳችሁ። እጥት አድርጉት ራሳችሁ። 22 ዓመት አርሰናል ላይ የተሰራው ዋንጫ መተት ተወገደ። ሆነ ተከናወነ። በቃ ወይ ኳስ ተወዳጅ የማደጋፊ ነው። ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ነው። ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። የማንቸስተር ደጋፊ አጠገቤ መኪና ቢገጨው ታርጋ አልይዝም ማሮኛል። ጋይስ ኤክሳይትመንቱ እስካሁን አልለቀቀኝም። I'm cooking something rooftop music studio ነው ያለሁት። I'm cooking something 12 ሰዓት ላይ ጠብቁኝ። አዎ አሁንም የአርሰናል ደጋፊ ነው ወይ? ቀይሯል። አንተው ቀይር እንዳልኳችሁ ነው። ቅድም እንዳልኩት ስንጎዳ ማብረን መጎዳት አለብን፣ ስንነሳ ማብረን እንነሳለን። ስለዚህ አርሰናልን አርሰናል ዋንጫውን መብላቱን በማስመልከት መንገድ ላይ ለምናገኛቸው አርሰናል ማሊያ ለለበሱ ደጋፊዎች ምሳ እንጋብዛለን። እንግዲህ የመጀመሪያችንን አግኝተናል። እዚህ ስንጫወት የመጀመሪያ ምሳ ተሸላሚያችንን አግኝተናል። አንድ አገኘ፣ እንደገና ሁለተኛችን ሌላ ማገኘት አርሰናል ጋር ለጸዲም አንሳኛ ባዲ እና ከረማቱን ያገኘው ደግሞ ሳካ ቪክቶር ሰርክ አዲስ ቁርጥና ክትፎ እዚህ ድረስ መጣችሁማ ቤታችንን ሳታዩልን አትሄዱም ብለው ይህን የሚያምር ሆቴልና ምርጥ የሆነውን አገልግሎታቸውን አስጎብኝተው የሚያማምሩ የእንግዳ ማረፊያዎች ቪአይፒ ሩሞች እንዲሁም ምርጥ ምግቦቻቸውን አሳይተው በተጨማሪ ከአሁኑ ቅዳሜ ጀምሮ ሙሉ ሳምንቱ የሆቴላቸው ምርቃት ስለሆነ ሁላችሁንም እንግዳ አድርገው ጠርቷቸዋል። አድራሻቸው ከአያት ወደ ጸበል በሚወስደው መንገድ ያገኟቸዋል። እኔ ምንም ማለት አልቻልኩም። እግዚአብሔር እስካሁን ድረስ ልብ ይመታልና በቃ አርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። የመንገዱ ውስጥ ታገኙኝ አርሰናል ላይ አትላግብኝ ነው የምልህ። እኔ የለበስኩት ይኸውልህ፣ እኔ የለበስኩት ማለት ነው እኔ የለበስኩት እጣ ስለደረሰኝ ነው። በቃ እጣ ደርሶኝ ነው የምልህ። አርሰናል ላይ አትላግብኝ፣ ስራዬን ልስራበት። ቁርስ በልተህ ራስ ሳደግም አርሰናል ነኝ እያል አትላገግ። በቃ አይመለከተኝም። እኔ ነጋዴ ነኝ። አርሰናል ምናምን የሚባል ነገር አላውቅም። የመንገዱ ውስጥ ታገኙኝ አርሰናል ላይ አትላግብኝ ነው የምልህ። እኔ የለበስኩት ይኸውልህ፣ እኔ የለበስኩት ማለት ነው እኔ የለበስኩት እጣ ስለደረሰኝ ነው። በቃ እጣ ደርሶኝ ነው የምልህ። አርሰናል ነኝ እያል አትላገግብኝ፣ ስራዬን ልስራበት። ቁርስ በልተህ ራስ ሳደግም አርሰናል ነኝ እያል አትላገግ። በቃ አይመለከተኝም። እኔ ነጋዴ ነኝ። አርሰናል ምናምን የሚባል ነገር አላውቅም።